ልቁምላችሁ 74 ኪሎ 74 75 አንቺ ወጥቶ 74 አላለችም 54 55 ልልሽ ነው። ሶሪ 70 ነው ያልኩት የኔ ተፈንከኩ 74 ናት ማለት ነው አብርዬ። ኦ ማይ ጋድ 74 እንዴ ዘልዬ ነው የምወጣው ከስልኩ። መቅዲ ስንት ኪሎ ነሽ? ይነገረን። እኔ ግን መጨመር እፈልጋለሁ ትንሽዬ 3 ኪሎ ብቻ ነው መጨመር እፈልገው። በውስጥ ይጻፍልኝ ለኔ። እሺ ጽፍልሻለሁ። ሌሎቻችሁ ገምቱ። መቅዲም ይጻፍልሻል። መቅዲ በአበርዬ ይደርስሻል ማለት ነው። ግን አደባባይ ላይ አይነገርም። ናውር ነው። እንደዚህ አይታችሁ መገመት ትችላላችሁ ቁመታችንና ምን ነው ሞዴል እንወዳደር አንመስልም ውዴ? እንወዳደር ማን ይበልጣል? የኔ እህት አንቺን ብትበልጪ እኔ ደስታዬ ወደር የለውም። ታውቂያለሽ። የምሬን አገኘዋለሁ። መልሽ ትቀልጃለሽ እንዴ? ቤት ነው የምታገኘው? አገኘዋለሁ ሙሽሪት ሙሽራው። አይ ፎቶ እየተነሳች ነው ቃቀጭ ብላ ማለት ነው። ለታምቤል ፈልጌ ነበር ለታምቤል አልሆነልኝም። ሀንቾ ጋር ደውዪ እስኪ ምን ሆና ነው ያላነሳችው? ያስቀመጠኝ ግን የራሱ ጉዳይ በኋላ አስተካክለዋለሁ ስወጣ። ለምን አልደወለችም? ለምን ደውዬ ነበር ትናንትና አውርቻቸው ነበረ። ዛሬ ያወራሁት ሰው የለኝም። ቀለምዬ ይቅርታ አድርጊልኝ እንጂ አንድ ሰው አላወራሁም ዛሬ። መቅዲዬ አውሪ። በዚህ እየሰማሽኝ ነው? ቆይ ገና ሊንክ አላኩላት። ሊንክ ላኪላትና ትቀበልሽ ወይስ በእንደገና ነው መገባ? ቆይ እኔ ላይ እኮ ነው የምትመጣ አንቺ ጋር አይደለም። አውቃለሁ። ኦኬ ዘርጭንቧይ አላውቅም እኮ። እስቲ ሌሎችን ጠይቂያቸው ዘርጭንቧይ ማለት ምን ማለት ነው ብለሽ። ምንድነው ዘጭንቧይ? ዘጭንቧይን ያላውቅም ባይዘው የምድርንቧይ ሲሉ ሰማለሁ። የምድርንቧይ አንድ ሰው ከበላው ጥርሱ ይበልዛል። እንትን አንዳንድ ሰዎች ዝም ብለው ማዲዬ ነይ በቴሌግራም በኔ በሸፋፊ ገብቻለሁ ነኝ 67 ነይ 67 ናት። አይ አሪፍ ነሽ። ወፍራም አትበይ። እኔ በልጣችኋለሁ ሁለታችሁንም። በውፍረት እኮ አይደለም ግን ኪሎ ታውቃላችሁ። ባጥንት ነው። አጥንታችን ወፍራም ከሆነ ኪሎ ምዝን ያደርጋል። አጥንታችን ደግሞ ስትት ያለች ከሆነ ብዙ ኪሎ መጣች። ወይኔ ብርዱ ልኬላታለሁ። እኔ በሸፋፊት ገብቻለሁ። በሸፋፊት አረቦች ተገቡ ኮመንት እንዳነብላቸው በሸፋፊት ገብተሽ ኦኬ እንኳን ወይ ግን ይሄ አላባሹ ስላልሆነ ያለኝ ነው። ኧረ ችግር የለውም። ጥለቱ ብቻ እኮ ይታይም። አንቺ ጥለቱን እንዲታይ ካልፈለግሽ እኮ መደበቅ ነው። ምንም ችግር የለውም። ኦኬ ማዲዬ እንዴት ነሽ የኔ ፍልዕል? እንዴ ተቀበልኳት እያወጣኋት ነው። አይ ተቀበልኳት። በስድስት ነበር መግባት ያለብሽ ቀለም ዛሬ። የምር እኔ ነገ ባበራሽ አንድ ሰው ባትመጡ የምር እቀጣችኋለሁ። አላናገራችሁም። ቅድም ግቢ ብያልኩሽ ነበር እኮ ከማርኬት ነው የመጣው። አሁን ግቢ ባበራሽ እያልኩሽ ነበረ። አትታየኝም። እኔ እታያለሁ። ቀለም አትታይም። እኔ እታያለሁ። ቀለም